እንደምን ቆያችሁ ውድ ቤተሰብ። አደይ ቀጣይ ክፍል። ዴቭ እና አደይ እንግዲህ ቀነ ቀጠሯቸውን የጨረሱ ይመስላሉ። ምክንያቱም ዴቭ በጣም ቀናተኛ ነው። ዴቭ አደይን ከሌላ ሰው ጋር ባያት ቁጥር በጣም ይቆጣታል፣ በጣም ይበሳጫል። አደይ ግን ያው በንጹህ ልቦና ስለወደደችውና ካለ ዴቭ አንድም ቀን ሌላ ሰው አስባ አታውቅም። ዶክተሩ አደይን እንደሚወዳትና እንደሚያስባት አታውቅም አደይ። ዶክተሩ ግን በልቡ አለች፣ ግን ነግሯትም አያውቅም። ነገር ግን ስለምታሳዝነውና ስለሚወዳት ብቻ የሆነ ዝም ብሎ ሊያወራት ይፈልጋል ዶክተሩ። አደይ ለሊ ስለሚያክማትና የለሊ ዶክተር ስለሆነ ታከብረዋለች። ክፉ ነገርም አትለውም። ቢያናግራትም በክብር ቆማ ታናግረዋለች። ዴቭ ግን ለትንሽ ደቂቃ እንኳን ከሌላ ሰው ጋር እንድታወራ አይፈልግም። ስለዚህ በጣም ይበሳጫል፣ በጣም ይናገራል። አደይና ዶክተሩ አንድ ላይ ሆኖ ሲያቸው ዴቭ በጣም ተቆጣ፣ በጣም ተበሳጨ። ያልሆነ ቃልም ተናገራት። ነገር ግን ዶክተሩ አደይ ከፍቷት እያለቀሰች እንደሆነና እየመከራትና እያረጋጋት እንደሆነ ለዴቭ አስረድቶት ሄደ። አደይ ግን ተናዳ ዴቭን ትታ ሄደዋለች። አዳምጥ፣ ስለ አደይ መስማት የምትፈልግ ከሆነ እውነት የምትወዳትና የምታከብራት ከሆነ የአደይን ስሜት አዳምጥላት። ከሷ ጋር ሁንና የልቧን ችግር ተካፈላት። ምክንያቱም አደይን አንተን ነው የምትወደው፣ አንተን የምታገባ ትፈልጋለች። ነገር ግን ቤተሰቦቿ ስላልፈቀዱላትና እሺ ስላሏት ግራ ገብቷታል። እያሰበችም እያለቀሰች ስለነበረ እንደ ባለሙያ ላዳምጣት ሞከርኩኝ። አይዞሽ ልላትም ፈለግኩኝ። ከዛ ውጪ አንተ እንደምታስበው ሌላ ነገር አይደለም። ስለዚህ አደይን የምትወዳትና የምታከብራት ከሆነ አግዛት፣ ተረዳት በማለት ዶክተሩ ዴቭን አማክሮት ተነስቶ ሄደ። ይገርማል። ዴቭም ደነገጠ። ስለዚህ አስቀይማታለሁ ማለት ነው በማለት አደይን ተከትሎ ሄደ ማለት ነው። ቤዛ አቤንና የአቤን ሄሉን እያስጨነቀች ትገኛለች። ብር አምጡ፣ ብር ክፈሉን፣ የቤት ኪራይ ጨምራ እንዲሁም ደግሞ ለሌላ ሰው አሳልፌ እንዳልሰጣችሁ እያለች ብር አስገባልኝ እያለች አቤን ጠይቃለች። ገጀራውም እንደዛ እነሱን ያፈላልጋል። ቤዛም እያስፈራራች ብር ትቀበላለች። ነገር ግን ሄሉ ምናልባት ለአደይና ለሊ ብትነግረው የቤዛ ምስጢር ምን እንደሆነ ይነግሯት ነበር። ቤታቸውን ትተን ሌላ እንከራይ ስትል አሳልፌ እንዳልሰጣችሁ በማለት ታስፈራራለች። አይ ቤዛ። ነገር ግን የገረመኝ ዶክተሩ መጨረሻ ላይ ከዛሬ ጀምሮ በቁጥጥር ስር ውለሃል የሚል ደብዳቤ መጥቶለታል። ዶክተሩ ምን አጠፋ? ማነውስ ነው እሱን የሚያሳስረው? የሌለ ነገር። ምክንያቱም መታሰር ያለባት ቤዛ ናት። በእርግጥ ዶክተሩ እነ ቤዛን ለህግ ማቅረብ አለበት። ነገር ግን ተደብቀዋል። እስከዛው ግን ፖሊሱ ወይንም ደግሞ በቁጥጥር ስር ውሏል ያለ ሰው ልታገዘውና አግዞት ቤዛ እንድትገኝና ወደ እስር ቤት እንድትገባ ማድረግ አለበት። ዶክተሩ ምንም ጥፋት የለበትም። ለሊም ልትከሰው አትፈልግም።